ራእይ 19:1-21-2 ከዚህ በኋላ በሰማይ ከሃሌሉያ በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለፈረደባት የባሪያዎቹን ደም ከእጅዋ ስለተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማሁ። 3 ደግሞም አሉ ከሃሌሉያ ተስዋም ለዘላለም እስከ ዘላለም ይወጣል። 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ላይ ለተቀመጠው ለእግዚአብሔር ከአሜን ሃሌሉያ እያሉ ሰገዱለት። 5 ድምፅም እንዲህ ሲል ከዙፋኑ ወጣ ባሪያዎቹ ሁሉ እርሱንም የምትፈሩት ታናናሾችና ታላላቆች ወይ አምላካችንን አመስግኑ። 6 እንደ ብዙ ሕዝብም ድምፅ እንደ ብዙ ውኃዎችም ድምፅ እንደ ብርቱ ነጎድጓድ ድምፅ ያለ ድምፅ ሰማሁ እንዲህ ሲል ከሃሌሉያ ሁሉን የሚገዛ ጌታ አምላካችን ነግሷልና። 7 የበጉ ሰርግ ስለደረሰ ሚስቱም ራስዋን ስላዘጋጀች ደስ ይበለን፣ ሐሤትም እናድርግ፣ ክብርንም ለእርሱ እናቅርብ። 8 ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትናሰፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ሥራ ነውና። 9 እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ። 10 ሰግድለትም በእግሩ ፊት ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። 11 ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ የተቀመጠበትን የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋል። 12 ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ፣ ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። 13 በደምም የተረጨ ልብስ ተናስፏል፣ ስሙም የእግዚአብሔር ቃል ተብሏል። 14 በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። 15 አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል፣ ከእርሱም በብረት በትር ይገዛቸዋል፣ ከእርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ጣዖም ወይን መጥመቂያ ይረግጣል። 16 በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው። 18 አንድም መልአክ በፀሐይ ውስጥ ቆሞ አየሁ፣ በሰማይም መካከል ለሚበሩ ወፎች ሁሉ መጥታችሁ የነገሥታትን ሥጋና የሻለቃዎችን ሥጋ የብርቶችንም ሥጋ የፈረሶችንም በነርሱም የተቀመጡትን ሥጋ የጌታዎችንና የባሪያዎችንም የታናናሾችንና የታላላቆችንም ሁሉ ሥጋ እንድትበሉ ወደ ታላቁ ወደ እግዚአብሔር ራት ተከማቹ ብሎ በታላቅ ነው። 19 በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና የምድር ነገሥታት ጭፍራዎቻቸውን ተከማምተው አየሁ። 20 አውሬውም ተያዘ፣ በእርሱም ፊት ታምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባሕር ተጣሉ። 21 የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣው ሰይፍ ተገደሉ።